ምክንያት የሚሆኑት ማለት ነው። ሌላው ጥያቄ የሚሆነው ስቀታ ምን ያህል ጊዜ ሊቆይ ይችላል የሚለው ነው። ከተወሰኑ ደቂቃዎች እስከ ሰዓታት ያህል ሊቆይ ይችላል። በነገራችን ላይ በታሪክ ትልቁ ስቀታ ብዙ ጊዜ የቆየበት ስቀታ ቻርልስ ኦስቦርን የሚባል ሰውዬ 68 ዓመት ስቀታ ነበረው አይደል? በጣም የሚገርም ነገር ነው። አብዛኛው ግን በጥቂት ደቂቃዎች ውስጥ በራሱ የሚቆም ነው አብዛኛው ማለት ነው። ሌላው የሚገርመው ነገር ስቅታ ጋር ተያይዞ ማህፀን ውስጥ ያሉ ጽንስ ራሱ ስቅታ አለውና ይሄ በጣም የሚገርም ነገር ይመስለኛል። ሌላው ማወቅ የምንፈልገው ነገር ስቅታ እንዴት ማስቆም እንችላለን የሚለው ነው። ስቅታን ለማስቆም የተለያዩ ዘዴዎች አሉ። ለምሳሌ አንደኛው ትንፋሽን መያዝ ነው። ከዚህም ትንፋሻችንን በደንብ ከሳብን በኋላ ለ10 እስከ 20 ሰከንድ እንይዘውና ከዛ በኋላ ቀስ ያል ደጋግማችሁ ማድረግ ትችላላችሁ እስከሚቆምላችሁ ድረስ ማለት ነው። ሌላኛው ያው ቀዝቀዝ ያለ ውሃ ቀስ ያል መጠጣት፣ አንድ ማንኪያ ስኳር አፋችን ውስጥ አስገብተን በተወሰኑ ሰከንዶች እንዲሟማ አድርጎ ቀስ ያሉ ማዋጥ ሌላ መላ ነው። ወይም ደግሞ በስኳሩ ፈንታ ማር እንደዚሁ ማድረግ እንችላለን ማለት ነው። ሌላኛው መላ ያው በጥንቃቄ ማድረግ ሊያስፈልግ ይችላል። ግን ለምሳሌ ልጃችሁ ከሆነ ስቅታ ያለው ትኩረቱን እንዲዘነግጥ ወይም ሀሳብ ውስጥ እንዲገባ በማድረግ ስቅታውን እንዲቆም ማድረግ ይቻላል። ለምሳሌ የሚገርም ነገር በመንገድ ወይም የሚያስደነግጥ ነገር በመንገድ ሊሆን ይችላል። ይሄ በጥንቃቄ መደረግ ሊኖርበት ይችላል። በተለይ ትልልቅ ሰዎች ላይ ይህንን ማድረግ ተገቢ ላይሆን ይችላል፣ ምክንያቱም ሌላ ችግር ውስጥ ሊገቡ ስለሚችሉ ማለት ነው። ግን ስቅታ እንዲቆም የራሱ አስተዋጽኦ አለው። እነዚህ የጠቀስኳቸው የስቅታ ማስቆሚያ መንገዶች ያው ሁሉም ሰው ላይ ላይሰሩ ይችላሉ። ግን ያው መሞከሩ የተለየ ጉዳትም ስለሌለው እና ብዙ ሰው ላይም ስለሚሰሩ መሞከር እና ስቅታውን እንዲቆም ማድረግ እንችላለን ማለት ነው። ይህ እንግዲህ የሚሰራው በተለምዶ ወይም ደግሞ አልፎ አልፎ ለሚከሰት ስቅታ ነው እንጂ ለሁሉም ስቅታ አይሰራም። ሌላው ጥያቄ የሚሆነው መቼ ነው ወደ ሆስፒታል የሚሄድ ግዴታ የሚሆንብን ስቅታ ሲኖረን የሚለው ነገር ነው እና ስቅታው ከአንድ ቀን በላይ ወይ ከሁለት ቀን በላይ ስቅታው ከቆየ፣ ሌላ ተያያዥ ተዛማጅ የሚታወቀም ችግር ከነበረ፣ የጤና ችግር ካለ፣ የሰውነት መቅሳት ካለ፣ አብሮ ተያያዥ ማስታወቅ፣ ሌሎች ምልክቶች ካሉ ወደ ሕክምና መሄድ አስፈላጊ ነው የሚሆነው ማለት ነው። ስናጠቃልለው ያው ስቅታ በአብዛኛው የተለየ አስከፊ ችግር አስከፊ ምክንያት የለውም። በቀላሉም በራሱ የሚቆም ወይም ደግሞ ከላይ የጠቀስናቸውን ትንፋሽን ያዝ አድርጎ በመቆየት ቀስ አድርጎ በመጠጣት እንዲሁም ደግሞ አንድ ማንኪያ ስኳርን አፍ ውስጥ አሟምቶ በመያዝ እና እንዲሁም በመዋጥ እና አንዳንድ ጊዜ ደግሞ በማስደንገጥ ወይም ትኩረትን በመሳብ ማስቆም የሚቻል ነገር ነው። እናንተ ስቅታ ኑሯችሁ ሁልጊዜ የሚሰራላችሁ መላ ካለ ደግሞ ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ቪዲዮውን ከወደዳችሁት እና ሌሎች የሚጠቅማላችሁ ካስባችሁ ላይክ እና ሼር አድርጉት። በቻናል አዲስ ናችሁም ሰብስክራይብ አድርጉ። ዶክተር ኡመር አብዱ ነበርኩኝ። አመሰግናለሁ። ቻው።